በገመድ ጉትቻ ማን የሚያሸንፍ ይመስላችኋል? የዓለማችን ጠንካራው ሰው ወይስ 100 ህፃናት? 3 2 1 ይሄ ከብዙዎቹ ውድድር አንደኛው ነው። ዛሬ ብዙ የምናወዳደራቸው ሰዎች አሉ። በባስኬትቦል፣ በጄስኪ፣ በብዙ አይነት ውድድሮች እናወዳደራለን። እናም በዛሬ ቪዲዮ ታዋቂ ሴሌብሪቲዎች ይኖሩናል። የፕላኔታችን ፈጣኗ ሴትና 100 ወንዶች። መች ነው እነዚህ ሜዳሊያዎች ያሸነፍሽው? ከ2 ሳምንት በፊት። አንተ ስንት ሜዳሊያዎች አሉ? 0። የምታሸንፏት ይመስላችኋል? አንቺስ እንዴት ነው የምታሸንፊያቸው ይመስልሻል? እሺ ሰዎች ካሸነፋችኋት $100,000 እሰጣችኋለሁ። እባክሽ እንዳትሸነፊ። ይሄኛው መስመር ይሆናል መዳረሻቸው። ይህንን መስመር ቀድሞ ያቋረጠ $100,000 ያሸንፋል። 3 2 1 የዓለማችን ፈጣኑ ሯጭ ማን ይሁን? እየመራች ነው። 35 ቁጥርን በከባዱ እየሞከረ ነው። አንደኛ ጨርሳለች። አሸንፈሻል። አንተ ከኋላዋ ብዙ ማራክም ነበር። አይቻለሁ። አሪፍ ስራ ነው። ጎበዝ ልጅ። ሾከር የዓለማችን ፈጣኗ ሴት ነች። በጣም ፈጣን ነች። ወደ ቀጣዩ ቻሌንጅ እንሂድ። ቀጣይ የዓለማችን ከባዱና ምርጡ የጄስኪ ተወዳዳሪ ጋር እንሄዳለን። ዲጄ ካሊድ። ማንም ይሁን ማን ዝግጁ ነኝ ለውድድሩ። ሐይቁን ተቆጣጠራለሁ። ግን ያው የምትወዳደረው ሰው ጄትሲን ተጠቅማ አይደለም የሚወዳደረ። ምናየው ይሆናል። ማረፍ ትችላለህ አሁን። እዛ ጋር ብቻ ተመልከት አንዴ። አንተ የምትወዳደረው ከዓለማችን ፈጣኑ ከጄትስኪ ለባሽ ጋር ይሆናል እና ለአሸናፊው ዋንጫ አለው። ላሸነፈው ሰው ዋንጫ ይኖረዋል። ውድድሩ በጣም ቀላል ነው። የምታዩትን ዙር አንድ ዙር ዞሮ ቀድሞ የመጣ አሸናፊ ይሆናል። እሺ ወንዶች ዝግጁ ናችሁ? 3 2 1 ጀምሩ። ዲጄ ካሊድ እየመራ ይገኛል። የመጀመሪያውን ኮርነር ዞረዋል። ከኋላው ነው፣ ተቃርቧል። ሊሳ ዲጄ ካሊድን ቀድሞታል። አሁን እየመራ ነው፣ ግን እስካሁን አልተጠናቀቀም። ዲጄ ካሊድ እድል አለ። ምን እያደረገ ነው? ለምንድን ነው ቀድሞ እየተደሰተ ያለው? ማንን ሰው ሊያሸንፈኝ አይችልም። አድርጌዋለሁ፣ አሸንፌያለሁ። ግን ዲጄ ካሊድ ነው እያከበረ ያለው ደስታው። ዋንጫ ዝግጁ መሆኑን እርግጠኛ ሁን። እሺ ወደ ቀጣዩ ቻሌንጅ እንሂድ። በቀጣዩ ቻሌንጅ የማጠብቁትን ሰው ይዤላችሁ መጥቻለሁ። ስፒድ የዓለማችን ትልቁ የሮናልዶ አድናቂ ነው። እናም እዚህ ጋር ደግሞ ካሊድ እናገኘዋለን። ካሊድ ከዚህ በፊት በቻሌንጅ ቪዲዮ ሮናልዶን አሸንፎት ነበር። ስለዚህ ያው የዓለማችን ምርጡ ተጫዋች በሚለው ካሊድን አምጥተንላችኋል። ስፒድ ካሸነፈ $100,000 እንሰጠዋለን። እንደገናም ካሊድ ካሸነፈ $100,000 እንሰጠዋለን። ይቅርታ የስፒድ አድናቂዎች። ጨዋታውም የሚሆነው መረቡ ላይ ያሉትን ክብ ነገሮች 3 መምታት ይሆናል። ከሮናልዶ ጋር ባረኩት ውድድር ትንሽ ተጠራጥሬ ነበር። አሁን ግን በጣም እርግጠኛ ነኝ እንደማሸንፉ። ይህ ሰውዬ በጣም ራሱ ላይ ተማምኗል። ወደ ጨዋታው እንሂድ። የሮናልዶ አድናቂ እንደመሆኔም ለሮናልዶ አድናቂዎችም ነው ይህንም አድርገው። ስፒድ የመጀመሪያውን ሊመታ ነው። ስፒድ የመጀመሪያውን ምት ስቷል። አሁን ደግሞ የካሊድ ተራ ነው። ካሊድ ለትንሽ ቻለርን የመታው። ቻለርን አይደለም መታ ያለ ስፒድ። ካሊድ ከ3ቱ አንዱን መቷል። ስፒድ የተናደደ ይመስላል። አሁን ስፒድ ሊመታ ነው። ለትንሽ ሳተው።
አሁን ካሊድ ሊመታ ነው። ካሊድ ሁለተኛውን አስቆጥሯል። አንድ ብቻ ነው የሚቀረው አሁን። ስፒድ ለአድናቂዎች ስትል አድርገው። በድጋሚ ስቷል። አሁን ደግሞ የካሊድ ተራ ነው። ስቶታል። ስፒድ የመጀመሪያው ማሳካት ችሏል። ካሊድ ሊመታ ነው። ሳተው። ስፒድም ሳተው። ሁለቱም ለረጅም ደቂቃ በጣም ይወክሩ ነበር፣ ነገር ግን ለሁለቱም አልተሳካም። ስፒድ ሁለተኛውን ሊመታ ነው። ስፒድ ሁለተኛውን ነጥብ አስቆጥሯል። አሁን 2-2 ሆኗል። የመጨረሻ 1 ነጥብ ነው የሚለያቸው። አሁን ካሊድ ሊመታ ነው። ሳተው። አሁን ስፒድ ሊመታ ነው። ስፒድ አደረገው። እንኳን ደስ አለ። $100,000 ማሸነፍ ችላል። ይህ የዓለማችን ጠንካራው ሰው ነው። የመግቢያ ቪዲዮ ላይ እንዳያችሁት አውድና አወዳደራቸው ነው። ግን ከዛ በፊት ይህ ሰውዬ ምን ያህል ጠንካራ መሆኑን የምንፈትን ይሆናል። ይህንን 50,000 ፓውንድ የሚመዝን ኤርፕሌን 75 ጫማ ርቀት ያህል እንዲጎትት እናደርገዋለን። ጀምር። ሊጨርስ ነው። ጨረሰው። እና ከሱ ጋር ውድድሩ ማድረግ ትፈልጋላችሁ? አዎ። እሺ፣ በኋላ ላይ የምናየው ይሆናል። በቀጣይ ደግሞ ወደ ቤስቦል ጨዋታ እንሄዳለን። ሰላም፣ እንዴት ናችሁ? እዚህ ካላችሁ 40,000 ሰዎች 2 እድለኛ ሰዎችን እመርጣለሁ። ካይላ ደብሊው እና ቦዊን ኤች ወደ ታች ውረዱ። ቻንድለር ወደዚህ ነው። ቻንድለር ካሸነፈ እሷ $50,000 ታሸንፋለች። አይዞ ታረገዋለህ። ነገር ግን ቻንድለር ኳሱ መጥቶት ማንኛውም ስቴዲየም ውስጥ ያለው ሰው ከያዘው ተቃራኒው ተጫዋች $50,000 አሸናፊ ይሆናል። አሸናፊው 40,000 ሕዝብ በተሰበሰበበት ስታዲየም ውስጥ $50,000 የሚረከብ ይሆናል። መልካም ዕድል ቻንድለር። የመጀመሪያው ውርወራ። ተጫዋቾች ጥሩ እየሄደ አይመስልም። ሶስቱን የሚስት ከሆነ የሚሰናበት ይሆናል። ቀጣዩ ውርወራ። ኳሱ ወደ ሰዎቹ እየሄደ ነው። ማንኛውም ደጋፊ የሚይዘው ከሆነ ኳሱን የሚሰናበት ይሆናል። አዝናለሁ ቻንድለር፣ ተሰናብተሃል። እንኳን ደስ አለ። $50,000 አሸናፊ ይሆናል። ኳሱን ለያዘልህ ሰው ምን ማለት ትፈልጋለህ? ለ$50,000 በጣም አመሰግናለሁ። ኳሱን የያዘውን ሰውዬ አግኝተን ወደ ሜዳው አምጥተነዋል። ምክንያቱም ቻንድለርን ከጨዋታ ውጪ ስላደረገው $10,000 ሊሸልመው እንፈልጋለን። ቻንድለር፣ እሱ ምን ማለት ትፈልጋለህ? ለምንድን ነው እኔ ላይ እንደዚህ ያደረገው? የእኔ ጥፋት ነው፣ የኔ ጥፋት። እንኳን ደስ አለ። ለማንኛውም ቻንድለር፣ ያ በጣም የሚደብር ነገር ነው። ትንሽ ከፍቶኛል፣ ግን ችግር የለውም። ድጋሚ ሌላ ጨዋታ የምትጫወት ከሆነ ግን $50,000 ሰጥሃለሁ። እጮታለሁ። ቻንድለር የሚያሸንፍ ከሆነ የቀድማ ልጅ $50,000 የምታሸንፍ ይሆናል። ነገር ግን ከተሸነፈ የቀደሙ አድናቂ ተጨማሪ 50,000 የሚያሸንፍ ይሆናል። ይህ የቻንድለር የመጨረሻ ዕድል ነው። በደንብ ተጫወት። የመጀመሪያውን ስቷል። በጣም ተቃርቧል። አባትሽ ተጨማሪ $50,000 አሸንፏል። ማለት የምትፈልገው ነገር አለ ቻንድለር? አዝናለሁ። ወደ ቀጣዩ ጨዋታ እንለፍ። ቀጣይ ደግሞ እስካሁን ካየናቸው ጨዋታዎች ተቀራራቢ ፉክክር ያየንበት ጨዋታ ነው።
ይህ ጆኒ ይባላል። ስለ ጎልፍ ኳስ ብዙም እውቀት የለውም። በጎልፍ ኳሱ ሐይቁ መሃል ያለውን ተስላ መኪና የመታ መኪናዋን የሚወስድ ይሆናል። አቶ ቢትን ሰብስክራይብ አድርጋል? በሚገባ። እናንተም ሰብስክራይብ ማድረግ እንዳትረሱ። ይህ ደግሞ ብራይሰን ይባላል። ታዋቂና ምርጡ የጎልፍ ተጫዋች ነው። እናም ከዚህ በፊት 2 ጊዜ የጎልፍ ቻምፒዮን ሆኗል። እናም ይህ ሰው ቀድሞ ተስሏን የሚመታ ከሆነ የእሱ ትልቅ አድናቂ የሆነው መኪናዋን የሚወስድ ይሆናል። እሱ ምርጡ ተጫዋች እንደመሆኑ ለአንተ 3 እድል እንሰጣለን እና ለብራይሰን ደግሞ 1 እድል ነው የምንሰጠው። መልካም እድል። አንተ ነህ የመጀመሪያው። 3 2 1 ከመኪናዋ ፊት ለፊት ላይ ነው ያረፈው። አሁን ትንሽ ድንጋጤ ውስጥ ገብቻለሁ። የመጨረሻ ምት። ከዛም ብራይሰን ይቀጥላል። የፈጣሪ ያለ ለትንሽ መጥቶኝ ነበር። ብራይሰን ለትንሽ። ይህ 2ኛ ምት ነው። አሁንም ለጥቂት። በጣም ቅርብ ነበር። ሌላ ተጨማሪ 3 እድል ጃኒ። ብራይሰን አሁንም ለትንሽ ሳተው። መተው ይመስላል። ለጥቂት ሳተው። አሁንም ምናልባት ይሄ የመጨረሻ እድል ሊሆን ይችላል። ጃኒ ምንድነው ደክሟል እንዴ? ጃኒ ቻንድለር ያግዝህ፣ ካልሆነ የአቅሜን እሞክራለሁ። እሺ ቻንድለር ሊመታው ነው። ቻንድለር እና ጆኒ አሁን ተቀይረዋል። እናም ቻንድለር መኪናዋን ከመታት ጆኒ አሸናፊ ይሆናል። አደረግነው። እኔ ከብራይሰን የተሻልኩ ነኝ። ብራይሰን የመሄጃ ጊዜ ደርሷል። እንሂድ። እንኳን ደስ አለ። ከብራይሰን ተሽለ መገኘት ይችላል። ወደ ቀጣዩ ጨዋታ እንሂድ። ይህ ዴሪስ ይባላል። ከነብር በላይ ከፍ ብሎ በመዝለል ይታወቃል። ይህ ደግሞ ታዋቂው ዩቲዩበር ድሩስኪ ይባላል። ሁለቱም አንድ ላይ በመሆን የባስኬትቦል ዳንክ ጨዋታ ይጫወታሉ። እናም ለድሩስኪ ማንጠሪያ አዘጋጅተንለታል። በመጀመሪያው ዙር 10 ጫማ ከፍታ ባለው ቅርጫት ውስጥ መክተት አለባቸው። በእያንዳንዱም ዙር 5 እየጨመረ የሚሄድ ይሆናል ከሁለት አንዳችሁ እስክታሸንፉ ድረስ። ዴሪስ የሚጀምር ይሆናል። እስኪ እንመልከት። ለድሩስኪ ማንጠሪያውን አዘጋጁለት። የሆነ ሰው ግን መሞከር አለበት። እኔ ከመውጣቴ በፊት ይሰበራል ብለህ ፈርተህ ነው? አይዞህ አትሞትም። እንደ ማይክል ጆርዳን አድርገኝ ፈጣሪ ወይ። ማይክል ጆርዳን በል እስኪ። ማንጠሪያዋ አሪፍ ነው፣ ይሰራል። ወደ 10.5 ጫማ ከፍ አድርጉት። እንደ ማይክል አድርገኝ። ወገቤን። ድሩስኪ ደህና ነኝ። ከፍ አድርጉት እንጂ ከፍ አድርጉት። ከዚህ በኋላ ግን የሚያደርገው አይመስልም። ማንጠሪያውን አምጡት። ድሩስኪ ይሄ ትልቅ አጋጣሚ ነው። 120 ሚሊዮን የኢትዮጵያ ሕዝብ እያየ ነው። ወደ ቀጣዩ እንለፍ። በጣም ቀላል ነበር። በቀላሉ ያደረገው ይመስላል። የዓለማችን ትልቁ ዘላይ ያደርገዋል። እስኪ ምናየው ይሆናል። አይሆንም፣ ሳተው። ድሩስኪ ይህንን የምታደርግ ከሆነ የምታሸንፍ ይሆናል። ድሩስኪ ታደርገዋለህ።
የፈጣሪ ያለ አደረገው። በጣም ፈጣን ነበር። ቪዲዮውን ሲጀምር ነግሬ ነበር አትሌቲክ እንደሆንኩ። ወደ መጨረሻውና እብደት ወደ ተሞላበት ፊልም እንለፍ። ይሄ የዓለማችን ጠንካራ ሰውዬ ነው። እሱ ከ100 ህፃናቶች ጋር የሚፋለም ይሆናል። በጣም ብዙ ህፃናት ናቸው። በዚህም የገመድ ጉትቻ ቀዩን ምልክት ወደ ራስህ ስበህ ካሳለፍክ ምታሸንፍ ይሆናል እና ልጆች ካሸነፋችሁ ፌስቲቫል ይኖራችኋል። ዝግጁ ነህ? እናንተ ዝግጁ ናችሁ? አዎ። 3 2 1 ጎትቱ። በሚደንቅ ሁኔታ ልጆቹ አሸንፈዋል። የቀሩትን እስኪያምጧቸው። እነዚህ 10 የዓለማችን ጠንካራ ሰዎች ናቸው። እነዚህ ሰዎች በጣም ትልቅ ናቸው። አታስፈሩም። እነዚህ ሰዎች ከዚህ በፊት በጣም ከባባድ ቻሌንጆችን ሰርተዋል። በዚህም ጨዋታ ልጆቹ ባሸነፉ ቁጥር አንዳንድ ሰው የተጨመረ ይሄዳል። የእንቅልፍ ሰዓታችሁ ደርሷል። ወደ መኝታችሁ ሂዱ። 3 2 1 አሁንም በድጋሚ ልጆቹ አሸንፈዋል። አሁን ደግሞ በእጥፍ 4 ሆነዋል። ጀምሩ። ልጆቹ እያሸነፉ ነው። ይህ በጣም ቀላል ይመስላል ለነሱ። 4ቱ ሰዎች በቂ ስላልሆኑ አሁን 2 ጨምረን ወደ 6 አሳድገናል። ጀምሩ። አሁን አንገት ለአንገት የተያያዙ ይመስላል። ነገር ግን አሁንም ቀለል አድርገው አሸንፈዋል። አሁን ወደ 8 አድጓል። 3 2 1 ጎትቱ። ልጆቹ አልበገር ብለዋል። አሁን የመጡት 10ሩም እንዳለ ተጨምረዋል። ይህ የመጨረሻ ውድድር ነው። ዝግጁ ናችሁ? 3 2 1 ጀምሩ። ተንሸራተተ። ግፋ ግፋ። በስተመጨረሻም እነዚህ ልጆች የዓለማችንን 10 ግዙፍ ሰዎች አሸንፈዋል። እንኳን ደስ አላችሁ። የዛሬው ቪዲዮአችን ይህን ይመስል ነበር። ስለተከታተላችሁ እናመሰግናለን። ሰብስክራይብ ማድረግ እንዳትረሱ።